ሰላም የዚህ ቪዲዮ ተመልካቾች እንደምን አላችሁ? ዛሬ ስለ ስታቲስቲካል ሪሰርችን ስለ ካይ ስኩዌር ቴስት ነው ልነግራችሁ የፈለኩት። ካይ ስኩዌር ቴስት ከዛ በፊት ስታቲስቲክስ ሳምፕል እና ፖፑሌሽን የሚባል ነገር አለ። ስለዚህ ሳምፕል የፖፑሌሽኑ ሪፕሬዘንታቲቭ ነው። ሁሉንም ፖፑሌሽን ላይ ዴታ ኮሌክት ማድረግ ስለማንችል ስለዚህ በተለያየ መልክ የተለያዩ ሜካኒዝሞችን ተጠቅመን ሳምፕል ሪፕሬዘንታቲቭ የፖፑሌሽኑ ሪፕሬዘንታቲቭ የሆነ ሳምፕል እንመርጣለን ማለት ነው። ስለዚህ በእንደዛ ላይ የምንሰራው እዛ ላይ የምንሰራው ኢምፕሊመንት የምናደርገው ማኒፑሌት የምናደርገው ኤክስፐሪመንት ለጀነራል ፖፑሌሽኑ ምን ይሆናል ጀነራላይዝ ለማድረግ ይጠቅመናል፣ ኢንፈር ለማድረግ ይጠቅመናል። ስታቲስቲክስ ላይ ስንመጣ ኢንፈር ስናደርግ ስታቲስቲካል ቴስት ፐርፎርም እናደርጋለን። ስታቲስቲካል ቴስት ፐርፎርም እናደርግና ጀነራላይዝ እናደርገዋለን ማለት ነው። ሳምፕላችን ወደ ፖፑሌሽን ጀነራላይዝ እናደርገዋለን። ምክንያቱም እዛ ሳምፕል ላይ የሰራናቸው አውትከሞች ወይም ኦብዘርቬሽኖች ለጀነራል ፖፑሌሽኑ እንደ ኮንክሉዥን ኮንክሉድ ለማድረግ በጀነራል ፖፑሌሽኑ ላይ ይጠቅሙናል። ምን ሲሆን ነው ግን የሚሆነው ትክክለኛውን የሆነ ስታቲስቲካል ቴስት ፐርፎርም ስናደርግ ነው። ስለዚህ ስታቲስቲካል ቴስቶች የተለያየ አይነት ስታቲስቲካል ቴስት አለ። ካይ ስኩዌር ቴስት አለ፣ ቲ ቴስት አለ፣ አኖቫ ቴስት የሚባል አለ፣ ሌሎችም አሉ ብዙ አይነት ስታቲስቲካል ቴስቶች። ስለዚህ ካይ ስኩዌር ቴስት ዴታ ቫልዩ ቫሪያብል ቫልዩዋችን ካታጎሪካል ሆነ ለምሳሌ የስ ኖ ሜል ፊሜል እንዲህ አይነት እንትን ላላቸው ለነሱ የምንጠቀመው ቴስት ሜካኒዝም ነው። ስለዚህ ኦብዘርቬሽናችን ላይ ሳምፕላችን ላይ የሳምፕል የፓርቲሲፓንታችን የመለሱት ምላሽ ተሳታፊዎች የመለሱት ምላሽ የስሙ አይነት ትሩ ፎልስ አይነት ምናምን እንዲህ አይነት እንትኖች ሲሆኑ ካይ ስኩዌር ቴስት ነው የምንጠቀመው። ኒሜሪክ ቫልዩ ደግሞ ከሆነ ኒሜሪካል ለሆነ ቫልዩ ኮንቲኒዩስ ኒሜሪካል ቫልዩ ለሆነ ቲ ቴስት እንጠቀማለን። ነገር ግን በሁለት ግሩፖች መካከል ብቻ ነው ለሁለት ግሩፖች ብቻ ነው የሚሰራው ቲ ቴስት የምንለው ማለት ነው። ኒሜሪካል ቫልዩ ላላቸው ሁለት ግሩፖች ነው። ይሄኛው ደግሞ ካታጎሪካል ታይፕ ላላቸው ግሩፖች ነው የምንጠቀምበት። አኖቫ ግን የቲ ቴስት አድቫንስ ነው። ስለዚህ ከቲ ቴስት ለሁለት ኒሜሪካል ቫልዩ ላላቸው ግሩፖች ብቻ ነው የሚሰራ። ኒሜሪካል ቫልዩ ሆኖ ግን ሶስት እና ከዛ በላይ ግሩፖች ሲሆን በእነሱ መካከል ያለውን ዲፔንደንሲ ያላቸውን ግንኙነቶች ለማጥናት ስንፈልግ ሶስት እና ከዛ በላይ ግሩፖች ካሉን አኖቫ እንጠቀማለን። ሁለት ግሩፖች ብቻ ከሆኑ ያሉን ደግሞ ቲ ቴስት እንጠቀማለን። ስለዚህ ለዛሬ የምናየው ካይ ስኩዌር ቴስት ይሆናል ማለት ነው። ይህን ኤግዛምፕል ወስደን እናያለን። ኦብዘርቬሽን ግሬተር ዛን ሁለት እና ከዛ በላይ በሚሆንበት ሰዓት ሁለት ሲሆን ሁለት ባይ ሁለት ቴብል ነው የምንጠቀመው፣ ችግር የለውም። ሁለት ማለት ሁለት ቫሪያብሎቹ ነው። ሪስፖንሳቸውም ሁለት ከሆነ ለምሳሌ ጀንደር ሜል ፊሜል ሁለት ነው ማለት ነው። የስ ኦር ኖ ላይክ ዲስላይክ የስ ኦር ኖ። ስለዚህ እንደዚህ ሲሆን ሁለት ባይ ሁለት ይሆናል ማለት ነው። ሜል ሆነው የስ ያሉ ፊሜል ሆነው የስ ያሉ ሜል ሆነው ደግሞ እንደዚህ ብለን እናስቀምጥና እንሰራለን። ነገር ግን ሁለት እና ከዛ በላይ ምላሽ ሪስፖንስ ላለው ቫሪያብል ቢሆን የምንጠቀመው የካይ ስኩዌር መንገድን ነው የምናየው። ለምሳሌ ኤግዛምፕል እንወስድና ይህን ኤግዛምፕል ስናይ ለዚህ ኩዌሽነር ከኩዌሽነራችን ውስጥ ነው የምንወስደው። ኩዌሽነራችን ለሳምፕሎቻችን ሰጥተናል። ሳምፕሉ ላይ የተመለሱ ምላሾችን ኮሌክት አድርገናል። ስለዚህ ስለ ከለር ምርጫቸው በሚመለከት ብሉ፣ ሬድ እና ግሪን የሚል ኦፕሽኖች አሉ። ስለዚህ ለነዚህ የሰጡት ምላሽ አለ። ግሩፖቹ ደግሞ ሶስት የተለያዩ ግሩፖች አሉ። ግሩፓችን የሮክ ሙዚክ፣ የካንትሪ ሙዚክ፣ የጃዝ ሙዚክ አድናቂዎች ናቸው። ስለዚህ ለነዚህ የተሰጡ ምላሾች ከኩዌሽነራችን ውስጥ ሁለቱን ወስደን ካይ ስኩዌር ቴስት እንሰራለን ማለት ነው። ስለዚህ የመጀመሪያው ምንድነው? ከሁሉ በፊት ሃይፖቴሲስ ፎርሙሌት እናደርጋለን። ሃይፖቴሲሳችን ፎርሙሌት የምናደርገው ሁሌም ግንኙነት የላቸውም፣ ዲፔንደንት አይደሉም፣ ምንም ኢንፍሉዌንስ አያደርግም፣ አፌክት አያደርግም ሳምቲንግ እያል ሁለቱ ቫሪያብሎች ምንም እንደማይገናኙ አድርገን ነው ነል ሃይፖቴሲስ ፎርሙሌት የምናደርገው። ስለዚህ እዚህ ጋር ፎርሙሌት ያደረግነው ነል ሃይፖቴሲስ ምንድነው የሚሆነው? ግሩፕ ኢዝ ኢንዲፔንደንት ኦፍ ከለር ቾይስ። ምን ግሩፕ? ሮክ፣ ጃዝ፣ ካንትሪ የተባሉ ግሩፖች ከከለር እንትን ጋር ምንም ግንኙነት የላቸውም፣ አይገናኙም። ብሉ በብዛት የሮክ ሙዚቃ አድናቂዎች ናቸው፣ የእነሱ ምርጫ ነው ማለት አንችልም ማለት ነው። መነሻችን ይሄ ነው።
ምንም ከለር ምርጫ ከግሩፕ ጋር ምንም ግንኙነት የለውም ነው። በዚህ ኩዌሽነር በሁለቱ ኩዌሽን ሳምፕላችን ላይ በበተን ነው መሰረት ከሰበሰብ ነው ሪስፖንስ ሳምፕላችን ላይ የተሳተፉ ሰዎች አጠቃላይ 75 ናቸው። ከዛ ውስጥ የሮክ ሙዚክ ደጋፊዎች ወይም የሮክ ሙዚቃ አድናቂዎች ብሉ ከለር ምርጫቸው የሆነ 11 ናቸው። ሬድ ከለር ምርጫቸው የሆነ 6 ናቸው። ግሪን ከለር ምርጫቸው የሆነ 4 ናቸው። አጠቃላይ የሮክ ሙዚክ አቀንቃኝ ደጋፊዎች የተሳተፉት በሮክ ግሩፕ ላይ ከሮክ ግሩፕ 21 ናቸው። ጃዝ ላይ የጃዝ ሙዚቃ አድናቂዎች 26 ተሳትፈዋል። የካንትሪ ሙዚክ 28 ተሳትፈዋል። ከነዛ ውስጥ የጃዝ ሙዚክ ብሉ ምርጫቸው የሆነ 12 ናቸው። ሬድ ምርጫቸው የሆነ 7 ናቸው። ከለር ምርጫቸው ማለት ነው። ካንትሪ ሙዚክ ሬድ ብሉ ምርጫቸው የሆነ 7 ነው። ሬድ ምርጫቸው የሆነ 7 ነው። ግሪን ምርጫቸው የሆነ 14 ነው። አጠቃላይ ስንት ሰው ተሳትፏል? 75 ሰው በእነዚህ በሁለቱ ኩዌሽነር ላይ ተሳትፈዋል ማለት ነው። ለሁለቱ ኩዌሽኖች ምላሽ የሰጡ ሰዎች 75 ናቸው። ቶታል ብሉ የመረጡ 30 ናቸው። ሬድ የመረጡ 20 ናቸው። ግሪን ምርጫቸው ያረጉ 25 ናቸው። አጠቃላይ ይሄን ወደዚህ ስትደምሩት 75 ነው። ስለዚህ ኦብዘርቭድ ፍሪኩዌንሲ እንለዋለን። ይሄን ኦብዘርቭድ ፍሪኩዌንሲ 3/3 ነው። 3 እዚህ ጋር 3 ግሩፖች አሉ። የሶስት ምርጫ ከለር አላቸው እያንዳንዳቸው ግሩፖች እዚህ ጋር ተቀምጧል። የነዛን ፍሪኩዌንሲ እዚህ ጋር ያስቀመጥነው ምን ይባላል? ኦብዘርቭድ ፍሪኩዌንሲ። አሁን ቀጣይ ኤክስፔክትድ ፍሪኩዌንሲ እንፈልጋለን። ኤክስፔክትድ ፍሪኩዌንሲ የምንፈልግበት መንገድ ሮ ቶታል ሲባዛ ኮለመን ቶታል ሲካፈል ለግራንድ ቶታል አድርገን ምን እንፈልጋለን? የእያንዳንዱን ሴል ኤክስፔክትድ ፍሪኩዌንሲ። ያ ማለት ምን ማለት ነው? ለምሳሌ የዚህን መፈለግ ከፈለግ በዚህ ትክክል ሮ ቶታል ስንት ነው? 21። ኮለመን ቶታል በዚህ ትክክል 30። 30 ሲባዛ በ21 ሲካፈል ለ75 የዚህን ኤክስፔክትድ ፍሪኩዌንሲ እናገኛለን። ኔክስት ስንመጣ አሁንም እዚህ ጋር የሚሆነውን ኤክስፔክትድ ፍሪኩዌንሲ ስንፈልግ በዚህ አወረድ 20 በዚህኛው አወጥ 21 ሲባዛ በ20 ሲካፈል ለ75 የዚህኛውንም እንደዛው 25 ሲባዛ በ21 ሲካፈል ለ75። ስለዚህ ኤክስፔክትድ ፍሪኩዌንሲያችን ካልኩሌት አድርገን የሚመጣው ኤክስፔክትድ ፍሪኩዌንሲ ይሄ ነው። ኦብዘርቭድ ፍሪኩዌንሲያችን ይሄኛው ነው። ኤክስፔክትድ ፍሪኩዌንሲያችን ደግሞ ይሄኛው ነው። ሳሜሽኑ ተመሳሳይ ነው። ተመሳሳይ ሳም ነው የሚለው። ስለዚህ እዚህ ጋር ስንመጣ ዲግሪ ኦፍ ፍሪደም ይባላል። እሱን እንፈልጋለን። ዲግሪ ኦፍ ፍሪደም ማለት እዚህ ጋር ስንት ሮ አለን? 3። በዚህኛው ስንት ኮለመን አለን? 3። ስለዚህ ሮ -1 ሲባዛ ኮለመን -1 ዲግሪ ኦፍ ፍሪደም ይሆናል ማለት ነው። ስለዚህ ሮዋችን 3 ነው ሲቀነስ 1 2፣ ኮለመናችን 3 ነው ሲቀነስ 1 2። ስለዚህ 2 ሲባዛ በ2 4። ዲግሪ ኦፍ ፍሪደማችን ስንት ነው? 4። ይሄንን እንይዛለን። 95% አኩሬት መሆን አለበት ማለት ነው። እሱን ስንፈልግ ቴብል አለ፣ ስታቲስቲክስ ቴብል አለ። ስለዚህ ያ ቴብል ይሰጠናል፣ ጊቭን ነው። እዛ ቴብል ላይ ሂደን ነው የምናየው ማለት ነው። ለአሁኑ ዲግሪ ኦፍ ፍሪደም ብቻ ያዙ፣ በቀጣይ እንመጣበታለን። ዲግሪ ኦፍ ፍሪደማችን 4 ነው። ኤክስፔክትድ ፍሪኩዌንሲ እና ኦብዘርቭድ ፍሪኩዌንሲ እዚህ ጋር እናስቀምጠዋለን። አጠቃላይ 3 በ3 ስለሆነ ስንት ሴል አለን? 9 ማለት ነው። የመጀመሪያው ኦብዘርቭድ ፍሪኩዌንሲ 9 ናቸው። ኤክስፔክትድ ፍሪኩዌንሲ 9 ናቸው። ኦብዘርቭድ ፍሪኩዌንሲ ሲቀነስ ኤክስፔክትድ ፍሪኩዌንሲ እዚህ ጋር የምናገኘው ቫሉ እሱ ነው። እዚህ ጋርም ስንፈልግ 6 ሲቀነስ 5.6 0.4፣ 4 ሲቀነስ 7 ከዚህ ጋር ኔጌቲቭ 3 ነው የሚመጣ። 12 ሲቀነስ እያን በዚህ እየቀነስ እዚህ ጋር እናስቀምጣለን ማለት ነው። ካይ ስኩዌር ፎርሙላው ሳሜሽን ኦፍ ኦብዘርቭድ ፍሪኩዌንሲ ሲቀነስ ኤክስፔክትድ ፍሪኩዌንሲ ዘ ፓወር ኦፍ 2 ኦቨር ኤክስፔክትድ ፍሪኩዌንሲ ነው። ዜን መጨረሻ የምናገኘው ስታቲስቲካል ካይ ስኩዌር ቫሉ እናገኛለን ማለት ያ ማለት ይህንን ደምረን ያመጣልን 6.68 ነው። እነዚህ ነው የምንደምራቸው ከ0.8 እስከ 2.37 ድረስ ያለውን እንደምራለን። 6.682 መጥቶልናል። ይሄ ምንድነው? ስታቲስቲካል ኦብዘርቭድ ካይ ስኩዌር ቫሉ ነው። ይህን ካልኩሌት አድርገን አምጥተናል። ዲግሪ ኦፍ ፍሪደማችን አውቀናል። ካይ ስኩዌር ቫሉዋችን አውቀናል። ይህን ቀጣይ የምንመጣ ምንድነው? 95% አኩሬሲ ወይም 0.05። ስለዚህ በአራት ትክክል ዲግሪ ኦፍ ፍሪደማችን 4 ስለሆነ በ4 ትክክል 0.05 ስንት ይመጣል? ይሄ 9.48። ቶለሬት የምናደርገው እስከ 5% ኢራር ስለሆነ በሚለው ነው። ወደዚህኛው ስንመጣ ደግሞ ቶለሬት የምናደርገው 10% ከሆነ ይሄኛው ይሆናል። ቶለሬት የምናደርገው 5 ይሄኛው 50% ግማሽ ነው። ስለዚህ እኛ 95% አኩሬት መሆን አለበት በሚለው በዛ ስንሰራ ቴብል ቫሉዋችን 9.488 ነው።
ይሄ ማለት ካልኩሌትድ ኦብዘርቭድ ስታቲስቲካል ቫሊዋችን ስንት ነበር? ቅድም ያገኘ ነው 6.682 ነው። ስለዚህ ከ9.48 ጋር ኮምፔር እናደርገዋለን። ከአይ ስኩዌር ቫሊዋችን ከቴብል ቫሊዋችን ያንሳል። በዚህ ጊዜ ምን እናደርጋለን? ነል ሃይፖቴሲሳችን አክሴፕት እናደርጋለን። ነል ሃይፖቴሲሳችን ሪጀክት የምናደርገው ከአይ ስኩዌር ቫሊዋችን ከቴብል ቫሊው ቢበልጥ ነበር። ከአይ ስኩዌር ቫሊው ከቴብል ቫሊው በለጠ ማለት ነል ሃይፖቴሲሳችን ሪጀክት እናደርጋለን። which means አልተርኔቲቭ ሃይፖቴሲሳችን አክሴፕት እናደርጋለን ማለት ነው። በአሁኑ ግን ነል ሃይፖቴሲሳችን አክሴፕት እናደርጋለን። ያ ማለት ይሄንን እዚህ ጋር ፎርሙሌት ያደረግነውን ሃይፖቴሲስ አክሴፕት እናደርጋለን። ግሩፕ ኢዝ ኢንዲፔንደንት ኦፍ ከለር ቾይስ። ስለዚህ የጃዝ ሙዚቃ አድማጮች ስለሆኑ ከከለር ምርጫቸው ጋር አይገናኝም ማለት ነው። ለምን? 95% አኩሬሲ በ5% ኤረር ቶለራንስ ያገኘነው ሪዛልት ነል ሃይፖቴሲሳችን አክሴፕት የሚያስደርግ ነው እንጂ ሪጀክት አያስደርግም። እንደዛ ማለት አንችልም። ስለዚህ ግሩፑ ከከለር ምርጫው ጋር ግንኙነት የለውም ማለት ነው። ነገር ግን ካልኩሌት አድርገን ያገኘነው ከአይ ስኩዌር ቫሊዋችን ከቴብል ቫሊው ከዚህኛው ቴብል ቫሊው ቢበልጥ ኑሮ ነል ሃይፖቴሲሳችን ምን እናደርጋለን? ሪጀክት እናደርግና አልተርናቲቭ ሃይፖቴሲስን አክሴፕት እናደርጋለን። ያ ማለት ግሩፕ እና ከለር ምርጫ ግንኙነት አለ። ያ ማለት ምን ሊሆን ይችላል? ጃዝ ሙዚቃ አቀንቃኝ ደጋፊዎች ከሆኑ ከለር ምርጫቸው ግሪን ነው ልንል እንችላለን ማለት ነው። ወይም የሮክ ሙዚቃ የሚሰሙ ሰዎች በብዛት ከለር ምርጫቸው ሬድ ነው ልንል እንችላለን ማለት ነው። ምን ቢሆን ኑሮ አልተርኔቲቭ ሃይፖቴሲስን ነል ሃይፖቴሲስን ሪጀክት አድርገን ቢሆን ኑሮ ማለት ነው። በአሁኑ ግን ኮንክሉድ የምናደርገው ምንድነው? ዜር ኢዝ ኖ ሲግኒፊካንት ዲፈረንስ ቢትዊን ግሩፕ ኤንድ ቾይስ ከለር ቾይስ ዜርፎር ግሩፕ ኤንድ ቾይስ አር ኢንዲፔንደንት ኦፍ ኢች አዘር። ምንም ግንኙነት ያላቸው ማለት ነው፣ አይገናኙም ብለን ኮንክሉድ እናደርጋለን ማለት ነው። ይሄ ከየት ነው የመጣ? ከስታቲስቲክስ ወደ ፖፑሌሽን ኢንፈር አድርገናል ማለት ነው። በምን አማካኝነት? በካይ ስኩዌር ቴስት አማካኝነት። ምን ቫሪያብሎችን ወስደን ከለር ቾይስ እና ግሩፕ ሙዚክ ግሩፕ ሶስት ግሩፖች አሉ። የከለር ምርጫቸው ሶስት የከለር ምርጫ ኦፕሽኖች አሉ። በእነሱ መሰረት ተነስተን ኮንክሉድ ያደረግነው ሪዛልት ወይም ኮንክሉዥናችን ግሩፑ ከከለር ምርጫ ጋር አይገናኝም፣ ግንኙነት የለውም የሚለውን የነል ሃይፖቴሲሳችን አክሴፕት አድርገናል ማለት ነው። ካይ ስኩዌር ቴስት ይሄን ይመስላል። በቀጣይ ቲ ቴስትን እና አኖቫ ቴስትን እንድሰራላችሁ ከፈለጋችሁ የዚህን ቪዲዮ ላይክ አይቼ፣ ምክንያቱም እኔ ቲፖችን ስሰራ በጉና ቲፕስ እናንተን ይጠቅማሉ ብዬ የማስባቸውን ነገሮች ነው በተቻለ መጠን ያዘጋጀው ለማቅረብ የምሞክረው። ነገር ግን ምንም አይነት ቪው እያገኘ አይደለም። በእርግጥ ቻናሉም አዲስ እንደመሆኑ እና ሰብስክራይብ የሚያደረጉት ሰዎች ቁጥር አናሳ በመሆኑ ሊሆን ይችላል። ነገር ግን ይህን ቪዲዮ የምትመለከቱ እናንተ ምንም የሚጎልባችሁ ነገር የለም። ለእኔ ግን ስለሚያበረታታኝ ከወደዳችሁት ሰብስክራይብ፣ ላይክ ብታደርጉ ደስ ይለኛል። ስለነበረን ቆይታ ከልብ አመሰግናለሁ።